አጨቅጭቅኝ በቃ ምን ማለት ነው? ይሄ ሁሉ ማለት ከንቱ ነገር ነው ማለት ነው። ልጅነቴን ሁሉ ነገሬን እኮ መስዋዕት አድርጌ ነው እዚህ ጋር የተገኘሁት አይደል እንዴ? ለምን እሷ ናት ዝም ብላ ያካበደች ነው ምንድነው ማካበደው? እንዴ ኧረ በላችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን ቆያችሁ? ዛሬ በአዲስ ቻናል በአዲስ ቤት በአዲስ ኢነርጂ ከተፍ ብለናል። እንግዲህ እኔን ታቆኛላችሁ፣ ለማታቆኝ ፈገግታ እባላለሁ። ዩቲዩበር እና ቲክቶከር ነኝ። ያው ራሴን ማስተዋወቅ ስላለብኝ ነው። ዩቲዩብ ላይ ከ130,000 ተከታይ በላይ አለኝ። እንግዲህ ዛሬ ከወንድሜ ጋር መጥቻለሁ ማለት ነው። እስቲ ራስህን እንደማስተዋወቅና ያበደ ቪዲዮ አዘጋጅተናል። ያበደ አይዲያ ሚገርም ማን እንደሚሰራ እንዴት እንደሚኩን እነግራችኋለሁ። እናንተ ብቻ በትዕግስት ተከታተሉ ማለት ነው። እሺ ፓንዳ እንግዲህ በአዲስ ቪዲዮ መጥተናል። አዲስ ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ እሱን ተው፣ አንተ ብቻ ተዋወቃችሁ። ተው ያቁኛል። እኔ ከጀርባ ነው ከካሜራ ጀርባ ነው እኛ ብዙ ጊዜ ምን ሆነ የነበረው። በአዲስ ዩቲዩብ ቻናል ተከስተናል። እኔ ማንዴላ እባላለሁ ለማታውቁኝ፣ ማንዳ አውፍ በቲክቶክ ስሜ። ዛሬ ባበደ ቪዲዮ ነው የመጣነው። የሆነ አይዲያ ተናገረና ደውሎ ነው የነገረኝ። እስቲ ፈገግታዬን አይዲያ ልሰራ አስቤ ነበረው እና አለኝ። ማንን ሚስቴን ዛሬ ፍራንክ እናረጋታለን። ያው ታውቃላችሁ ብዙ ጊዜ እኔም ከሚስቴ ጋር የምሰራውን ስራ ምናምን ታውቃላችሁና እሱ ላይ የሚጨመር የሚቀነስ ነገር ካለ በሚል ነበር የነገረኝ። የሚገርም አይዲያ ነው። ቁልጭ አድርገህ አጠር አድርገህ አሁን አዲስ ዩቲዩብ እንደመሆኑ መጣ ብዙም ንግግር ማብዛት አይጠበቅብንም። ለዛ እኔ ግን ታስገድለኝ ይመስለኛል። አሪፍ ነው። በቃ አይዲያ ካመጣ ስራ ነው። ትገለኛለች። እያየህ ነው የምትገድለኝ። እና ለመሞት እኮ ነው የምንዘረው። እኔ እፈራለሁ። እኛ ስንቴ እየሞተን ነው የተነሳን። እሺ አይዲያውን ነገራቸው። አይዲያው ምን መሰላችሁ? እሷ በጣም ቀናተኛ ስለሆነች በጣም እንዲህ በገጀራ ልትለት ትችላለች። እኔ አልኖርም ልታመልጥ ነው የሚገባው። ምንድነው የምንላት? እንደ መሀል ላይ የሆነ ዘፈን ይከፈታል። በቃ በስልክ የሚሆን ስክሮል እያደረግህ ትከፍታለህ። ከዛ የምትከፍተው ዘፈን ምን ሆነ ላታለው። እኔ ወይኔ ይሄ እኮ ኤክስ የጋበዘችኝ ዘፈን ነው። በቃ ኤክስ የጋበዘችኝ ነው ብዬ በቃ እተክዛለሁ። እኔ ደግሞ ሳሽቃብጥ ምን እንደምን ልንገራችሁ። ያቺን የመሰለች ቆንጆ ያቺን የመሰለች ልዕልት የሆነች ሴት መተው አልነበረብህም። አዎ እንግዲህ እንደዛ ስትል ጌታ ምን እንደሚሰማት የሚደርስብህ አክቹሊ ልዕልቷም ቆንጆም እሷ ናት። ግን ይሄ ራሱ ማለት ተገደላል ተመታል። እናቴ እኔ ቁጭ ብዬ በሉ እግዚአብሔር ያውጣችሁ ብዬ ነው። ከዛ በቃ እስቲ የምትሆነው ሪአክሽን አብረን እናየው ይሆናል። መቃጠል ነው ግን ምን አይነት አቀጣጠል ነው? ይሸታል ነው የጨጎር ነው። ኧረ ተው ትገለኛለች። የምሬ ማይሆን ነው ገደለኝ አልኖርም። ምክንያቱም እኔም መሞት ስለማልፈልግ ብቻ እግዚአብሔር ያውጣው። ወንድም ትረዳኛለህ ታውቃለህ ትቶኝ የምሄድ ይመስለኛል። ዝም ብዬ ሳስበው ብቻ ይከዳኛል። እኔም ጸባይዋን ስለማውቀው ትንሽ አግሬሲቭ ነገር ነው በጣም። ብቻ እስቲ we will see የታባት ከሞት ምን ሞት ከሆነ ቪዲዮ ይፎቶ የሚገርም ትሩፋት ጋር የሚገርም ስራ አለው። ቸኮሌት ቤት ምናምን አለውና የሱ ፎቅ ላይ ወተን ነው እየቀረጽን ያለ ነው ይሄን ቪዲዮ። ወደ ውስጥ እንገባና እስቲ ምን እንደምትል ምን እንደሚፈጠር አብረን የምናየው ነገር ይሆናል። በዚህ ቪዲዮ ደግሞ ወንድማችንን እስኪ 1000 ሰብስክራይብ እናስገባው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌትስ ጎ። ምን እንዳላችሁ ነገር ተጠቀሙ። ውሃ ተጠቋ ነገር ቸኮሌት ቢፈጠር ውሃ ታዘን የለም ውሃ አለቀ። ለሳሳለም ታለ ችግረኝ የሆነ ነገር ተጠቀም አንተ ለምን ቸኮሌት ምናምን ለምን አለ እግዚአብሔር ይመስገን። ቀኑ ረጅም እሺ ስራ ነበር ይቀደም ምን አለ ከተርኳቸው ለበኋላ አሪፍ ነው ስራ ከመጣሁ አሪፍ ይደልነ ወደ ከሰዓት ነው የምናደርጋቸው። የሆነ መናገረው ፕሮሞሽን ስራ ነበር አይማ ጥሩ ነው መስራት ነው እዚህ ጊዜ
እንደናንተ ባላው ታረብ የሆነ ነገር ከፍቼ ተፈተፍ በል ደስ ይለኛል። ምከሪኝ እስኪ። እኔማ ምን ፈራሁ? ዝም ብለህ ፕሮሞሽን ስራ የሆነ ምሳሌ ነገር ያስፈልጋል። ፕሮሞሽን ወድላይ ስለማይኖር ኦፍ ኮርስ እሱ ግዴታ ነው። ጊዜ ጉዳይ ነው። ግዴታ ነው። ስለዚህ ቆንጆ ነው። እግዚአብሔር ይመስገን እንደምታየው ነው። እየሰራ ነው። አያት በእናቴ ባለፈው የተሰራላትን ልብስ ማነው አታውቂያትም? ምንድን ነው? እኔ የማላውቀው ትውስታ ውስጥ አንዳንድ ገራ ሙዚቃ የት ነበር ማስታወቅ? እኔ የምልህ ይሄ እንትና የሆነ ነገር ይቀርባል። እኔ እንደዚህ የሚጋብዘኝ ሰው እግዚአብሔርን እኔ አሁን ስለ በሰማሁት ቁጥር የሆነ ነገር ይሄን ዘፈን እሷ ናት እዚህ የምትለኝ በቃ ያው ሁሉ ምሽት አብረን አሳለፈ። አንተ የምርህን ነው? እዚህ ያሉት አሉ የምርህን ነው ማለት ስለ አልነበረችም መጥፎ ሰው ነው እንዳወራው ተታውቆ ነበር ማለት ነው። ምን ማለት ነው? ከሰገ የዛኔ የበፊት እኮ ዛሬ ላይ ማንሳቱ ለምን አስፈለገ? ማለት ምን ማለት ምንም ያነሳሁት ነገር የለም እኮ ድሮ ጋበዘችኝ ነው እኮ ለምን ማለት አስፈለገ? ለምን ማለት እንደዚህ ማለት አለብህ አንተ እኮ ማለት የሚከብድ ነገር እንኳን አይደለም። ያሳለፍከው ነገር ይኖራል አይደል? ያሳለፍነው ነገር ደስ የሚል ጊዜ እኔም ነበርኩኝ። የሚገርም ቦታዎች እየሄደ ነው። ዘፈን ማንም ይጋብዝሻል አይደል እንዴ? እዛ ውስጥ የሚከት ከሆነ መሄድ ነው በቃ። ወዴት ነው የሚሄደው? ዘፈን አይደል እንዴ? ስንት ዘፈን ትዘፍኛለሽ? እሷ መዲ ተጋበዝኩኝ። እሷ ግን ብትሆን እንደዚህ አልተጨቃጨቀም ነበር። ኤክሰፕት ተጨቃጨቀስ እንደማን ማትጨቃጨቀው ጋር መሄድ ነው ማለት ነው። ምንም ማሰበው ጋር ማስፈልገው ነገር ስለ ጸባዩ አልንገርሽ ማለት ብታውቂያት እንደዚህ ምክንያቱም አንተን መናገር አሁን ብታወራም አትረዳ አንተ ህይወት ብለህ ጀምረዋል አይደል? ዘፈን አይደል እንዴ? እንዴል የሚከብድ ነገር የሚካበር ነገር ምን አወራን? እስቲ አንቺ ጋብዘሽዋል? እሺ በጣም ይደብር ነገር አንቺ ጋብዘሽ ታውቂያለሽ? ልጋብዘው አልጋብዘው ምን ያስ ጋብዛኝ አታውቅም እሷ ያም ስላለፈች ከዛ እዚህ ጋር አሁን ጋበዘችኝ አንቺ ነው ማስታወሻ ብላ ነው አሁን የሆነ ነገር ስታረግ ማስታወሻ ብላ ነው አይደል እንዴ የምታረገው? ማስታወሻ ነው ብለህ ማስታወሻ ዘፈን እንጂ ማስታወሻ መሄድ ትችላለህ። አይታላ ምንድን ነው ማለት ምንድን ነው የሚያየው? ናቸውን እንደምላይ ታውቃለህ? አይ ቆይ አምብል ነች ስልክ አሁን የፈለገ ነገር እንዲህ ብታወራት የመረዳት አቅምህ ነው በቃ ይታብሻለሁ ትላለች። እንዲህ ብትለኛው ምን ችግር አለ? ማለት ነው ምን ማለት ነው? ስለ ኤክስ ማውራት ማለት ስለ ኤክስ እያወራሁ ነው እዚህ ጋር ያስኩት እንዴ? ስለ ኤክስ ያወራው እንዴ? ቀልድ ነው። ቀልድ ከሆነ ንገረኝና ወይ ደግሞ እኔም የራሴን የሆነ ነገር እንደዚህ ልፍጠር እንዴ። ምን ማለት ነው? ምን ማለት ነው? አንተ ራስህ የምታወራውን ነገር እያሰብክ ነው የምታወራው። ጋበዘችኝ አልኩኝ ነገር ነው የምታወራው። ጋበዘችኝ አልኩኝ በቃ ጋበዘችኝ። አገባኝ። ለምን እኔ ፊት ታወራለህ? አይኔ የማይበት ቦታ ላይ እኮ እንደፈለክ ለምን አንቺ እንደዚህ አይነት ነገር አወራለሁ? አንቺ እያለሽ ለምን ታወራለህ? እኔ ፊት ለምን ነው ለስሜቴ ማለት ምን ማለት ነው? በቃ አንዳንዴ ማግባባህ ነገር ይኖራል። ገብቶሃል? አምብል ነቻቺ እንደዚህ ብትላት በቃ አምብል ከሆነች እኔ ነገር ያለው እሷ ጋር መሄድ ይመጣልን ሰው መያዝ ነበረብህ። ያቺ አንተ የምር እንደዛ ስላንቺ ሳይሆን የምር አንተ ስለሷ እያወራክ ነው በሱ በኩል ሆነ አይደለም እንደዛ ግን እኔ እያደረግህ ሌላው ነገር ያለ ሆኖ በነጣላ እንዲህ ነው የምታስታርቀን አንተ ማለት አሁን የሚከበር ነገር አይደለም። ገብቶሃል? የሚከበር ነገር አይደለም። አዎ የሚከበር ነገር ዘፈን አይደል እንዴ? ዘፈን እኮ አንቺ ሁሌም የምትዘፍኚው ነገር ነው። ገብቶሻል?
እኔ አሁን እዚህ ጋር መጥቼ ይሄ ዘፈን እንትና ይጋብዝ እኔ ብል ምን ይሰማል? ችግር እሱ ነው ይጋብዝሽ። እኔ የሚገባሽ ዘፈን ነው ገብቶሻል። ይገባሻል። አንቺ አሁን ጽጌሬዳ ነሽ ወይም ዘፈን ጋብዝሽ ቢሆን ጽጌሬዳ ናት የኔ ሚስት አበባ ናት። ልክ ነው። አሁን እሷ ይጋብዘች እንታውን ባለፈው እንዳገኘኋት ባለፈው እንዳገኘኋት የምራችሁ ነው። እንደዚህ ኖራችሁ ያላችሁ አንተ ታንጓላ እኔ ነኝ መስሎኝ ሶስት ነው ብቻ ሁለቱ ብቻቸው ነው። እኔም ነበርኩ እና እሱም ነበረ በቃ እዛ አንድ ሁለት እያለን ስንት ሰዓት ባለፈው 7 ሰዓት ነው 8 ሰዓት የገባ ሰዓት በጣም እንደዛ ከሆነ እንደምፈልገው መሆን አይደለም። ይኸውልሽ ለምን አሁን ለምን አስፈለገ? ምን አስፈለገ? ሰው አይደለች እንዴ? ሰው አይደለች እንዴ? ናፈቀችውና ላገኛት ሄደ። ምን በቃ የሚከበር ነገር አይደለም። የሚባል ነገር የለም። እንዴት ነው የሌለው? እንደዛ የሚባል ነገር ምን ማለት የተፈጠረ ነገር እኮ እናል የሚከበር ነገር የለው። እሺ የሚከበር ነገር ይሄ ነገር ኖርማል ከሆነ በጣም ጥሩ አለ። የሚካበር ነገር የለውም። በቃ አሁን በሰው ፊት ምንም ነገር አናወራ። በቃ ይሄ የሚካበር ነገር አይደለም። አታካብዱ የኔ ሚስት በጣም እንደዚህ ያተ ኦኬ። እዚህ ጋር እኔ ለኔ የክብር ጉዳይ ነው። አንተ ዝም በል። እኔ አንተን መናገር አልፈልግም። አከብራለሁ። ስሜ እኔ ቆንጆ አሁን እኮ ሌላ ነው። አይ በቃ ቆንጆን እዛ አይደል ቆንጆን መናገር ይችላል። የኔ ቆንጆ በጣም ነበር የሚያሰቃይ። እረፍ ፈገግታ። ከኔ ጋር ነው የምትጣጣው። ከኔ ጋር መደባበር ካልፈለክ ዝም በል። ከተናገርኩ ስለማስቀየም ነው። እረፍ። ሻው እንዴት ነው የምትኖረው? ስለ መግባባት ሳትችል እንዴት ነው? እሺ እኔ ሌላው ነገር አይደለም። በቃ የሆነ ሰው ሊረዳ ይገባል አይደል? አንተ የምርህን ነው? ምን እናንተ ከሷ ጋር ሆነን የምርህን ነው ወይ? የሆነን ሰው የምርህን ነው? አሁንም እንዴት እንደምታረጊኝ ያይስ ነው። በጣም እኮ ዝቅ እያረከኝ ነው ጓደኛ። እኔ ምንም ያልኩት ነገር የለም። እኔ እኮ ነገን በማሰብ ነው አይደል እዚህ ዝቅ ብዬ ደክቼ እየሰራሁኝ ያለሁት አብሬ። አሁንም ሌላ ምንም ያወራሁት ምን ማለት ጭራሽ የጥፋተኝነት ስሜት አይሰማህም? ለምንድን ነው የሚሰማኝ? ዘፈን ተጋበዝኩ። ዘፈኔን በጣም ወደዋል ነበር አልከኝ። አምሽቼ የመጣው ቀን አግኝቻት ነበር። ምንድነው የምትለኝ? በእናትህ አስጨነቀኝ። እነዚህ የምታስብ ከሆነ እናንተ መቼም ወደፊት አይኖረንም። አንተ ጓደኛህን ይዘህ መተህ እኔን ዲስሪስፔክት ታደርገኛለህ? ዲስሪስፔክት አይደለም። በቃ መጀመሪያ ላይ ኤክሴን ማለት ኦልሬዲ ቺት አድርገብኛል። እስቲ አይደለም ላስረዳሽ ማለት አይደለም። ይኸውልህ ሲጋብዘን ስለምትተዋወቅ አይደለም። ቆይ ስሚ፣ የዛን ቀን እዛ ሊያዝሽ ስሚ፣ ቆይ ተረጋጊና እንዴ አርፈሽ። ቺት አድርገብኛል። የምንም ቺት እኮ አይደለም። አገኘ አምሽተህ መጣ ማለት ዴታ እኮ እኔ እውነቱን ልንገርሽ ማለት ነው። በቃ ልቡ የሱ ልብ አንተ ምንም ስፈትነው ነበር እስካሁን ድረስ። በቃ ምንም አይደል እሱን ስፈትን ነበር። ስሚኝ መጀመሪያ ስፈትነው ነበር። ብዙ ጊዜ ከሷ ጋር ሲያወራና አውቃለሁ። ልጅቷን አትሰካት። እዛ ስራ ከፍተህ የሰጣት ቀኑ ሙሉ መሰራ ስትል የነበረችው ሴት ወይ ካልፈለካት አልፈልግሽም ብላት እና ስራ ከፍተህ የሰጣሃትን ሴት በትክክል ልትከባከባት ይገባል። ወይ ካልፈለክ ደግሞ አልፈልግሽም ማለት ነው እንጂ ልቡ እዛች ጋር ነው ለመናገር በቃ አካልም አንተ እንኳንም ነው አይ ልፈትንሽ ኦሬዲ ታውቃለህ ነው በቃ ታውቃለህ። ስለዚህ ያለውን ነገር እዚህ ጋር ሁሉንም ነገር ታት መናረግ ይሻላል። እሱ አይደለም የምንጭ ከኔ ጋር እኔ ነው አጽናናሻ እንዴ ኖ እንዴ ይቀላልና በቃ አሳዝነች እኔ ዲድ እዚህ ጋር አጥተዋል። አስገድደህ ልትሄድ ነው። ፍራንክ ተደርገሻል። ለማንኛውም ምን ማለት ነው? ፍራንክ ነው። አንተና ንገራት። እንደዚህ አይነት ፍራንክ አለ? ይሄ እሱ ሀሳብ እኔ ሀሳብ አይደል። እኔ ሲጀመር እንደዚህ አይነት ሀሳብ እንደማላስብ ታውቂያለሽ። ማለት ማን ያሰው? አንተ ራስህ ነህ። ያ ነገር ፍራንክ ማድረግ እኮ ሀሳብን ነው ፍራንክ ያደረከው። እንደው እንደዚህ መናደድ አይጠበቅብሽም። በቃ ነይ ቆንጆ ሰማህ እኮ ይሄን ያመሩ ወስተር ወለሽ ትንሽ ግን አገኘናት። ይምር በጣም ደስ ይላል። በቃ እንደዚህ ስትናደጂ አያምርም። ሲጀምር ያመራችሁ መጣጥ ስለዚህ አይደለም የመሬ ነው ብራ ዋይሎ በቃ ለስላሳ ጠጪ በኔ ግብዣ። አይ መሰከን ቃል እንዴ ምንድነው? ከዚህ በኋላ ነው እኮ ማላስፈልገው እኮ። አዎ እኮ ይሄ እኮ አሁን ከባድ ነው ከደረጃው ራሱ። አይ በጣም ጥሩ ነው።
በቃ ይቅርታ። በቃ ፕራንክ ነው አይደል እንዴ? በቃ እኔ ከአንቺ ውጭ አለኝ ሰው የለኝም። ምንም አይምሮክ ላይ የመጣለ ነገር ተይ፣ እንደዛ አታስቢ። እንደዛ ማሰብ የለብሽም። ተናድሽ እኔ እኮ ያቺን እኮ ይቅርታ ብትላት ሰጪው ማለት ፊቷ ቀን በቃ እኔ ያለሁልሽ አትናደጂ። በቃ እንደዚህ ስሜታዊ አትሁኝ። ለምንድን ነው ስሜታዊ የማልሆነው? እኔ እዚህ ስንት ነገር ትቼ ተነስታ በትሪ ምናምን እንዲህ የሆነ ትግል አይደለም ስለ እንትን ልንል እኮ እንችላለን፣ ግን እንደዚህ የሚሆነው በኖርማል ነገር ነው። ግን ይሆናል የምር ልቤን ነው የነካኝ። ልብሽን ነካሁት እኔ በጣም ያሳዝናል። አፈርበ ለማንኛውም ፍራንክ ተደረገ ራስ ይብላ እንትን ችግር ነው። አንተም ብላ ይኸውልሽ አታልቅሽ። በሌላ ጥቅሽ ከዚህ በፊት ቪዲዮ አልሰራችሁም? ኧረ አልሰራንም። በመጀመሪያ ያገኘኋት አስተዋውቃት። ለማንኛውም ዩቲዩብ እየተቀረሽ ነው፣ ቲክቶክ ላይ አይደለም፣ ዩቲዩብ ፖስት የሚደረግ ነው። እዛች ጋር ካሜራ አስቀምጠናል በከስተመር ሙድ። ራስሽን አስተዋውቂያቸው። ምን ብዬ ነው ማስተዋወቅ? ዘበጀን ነገራቸው። እሺ ዩቲዩብ ሰላም ናችሁ? እባላለሁ። እንግዲህ እንደምታዩት ነው ያደረጉኝን ነገር አይታችኋል። እኔም ደግሞ ምላሽ መስጠት አለብኝ ብዬ አስባለሁኝ። ከኔ ጋር ባላሰቡት መንገድ ነው መመጣባቸው። እሱም ነበረበት ሰው እጁ ስላለበት እሱንም ይነካዋል ማለት ነው። እግሩም አለበት። አይ እኔ እሱን ደግሞ እናስለቅሰዋለን። ምን አድርገሽ ነው? በርበሬ ነው ማጥናት እንጂ ዛሬ ያደረጉኝ ነገር አላናዳትም ወይ? ሰማኝ። ሁሌ የምታረገኝ ነገር ነው በርበሬ ማጠን። ያላችሁ ጋር እኔ ከዚህ በላይ ነበር የጠበቅኩሽ። እንደውም አላውቅም ነው አይደለም ምን እንደተሰማኝ ታውቃለህ? አሁን ማለት ከኔ ጋር ስላለ ነው ማለት ደንግጫለሁ። ማለት አልተናደድኩም፣ የምሬን ነው የምልህ። ንዴቱ መጀመሪያ ሰዓት ነበረ፣ እየከፋኝ ነው የመጣው። እኔ ደግሞ ሲከፋኝ ዝም ነው የምለው። በቃ ማለት የማወራው ነገር ነው የሚጠፋብኝ። ከኔ ጋር እኔ ባልኖር ግን ትገቢልን ነበረ። አምሳ አለቃ አንተ ባትኖር ሲጀመር ያሰበ እኔ ደውሎኝ ነገረኝ። እንደው እኔ ሐሳብ አይደለም የኔ ሐሳብ። እስቲ አስሚ አማን የኔኛ እሱ ተናገር። አንተ እውነተኛ ሰው ከሆንክ ዝም ነው። እኔ እውነተኛ ሰው ነኝ። ለማንኛውም ተሳክቶላችኋል። ጋብዙኝ ነው። ምን ነው የምትፈልጊው? የማን ዘፈን? ዘፈን ነው ሌላ ነገር ዘፈኑ ነው ታስከበት። እኔ ከፍተህ በኋላ በደንብ ነው የምከፍትሽ። እንገባበዛለን፣ ችግር የለውም። ቤት ስንገባ እያሰበች ነው አገኛለሁ ነው። ጠብቁኝ ቤተሰብ። እንግዲህ ጋይስ እንዳያችሁት ነው ቪዲዮን፣ ያበደ ነበረ፣ ተሳክቶልናል ዛሬ ከፈገግታ ጋር እንላለን። በላ ጨርሰው። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም። ሰብስክራይብ ያደረጋችሁ